ተቆጣሽ ማለት ስንፈተ ወሲብ አለብህ ማለት አይደለም። ቀድመህ ጨረስክ ማለት ስንፈተ ወሲብ ማለት አይደለም። በጣም ድክም ብሎ ከስራ ውለህ ብልት የዛች ቀን ተልፈሰፈሰ ማለት ስንፈተ ወሲብ አለብህ ማለት አይደለም። ስታንዳርዱ ሴቶች አይደሉም ስንፈተ ወሲብ አለብህ የሚባለው፣ ሳይንሱ ያስቀመጠልህ መስፈርቶች አሉ። ቶሎ መጨረስ የመጀመሪያ ዙር ላይ ቶሎ ጨረሰ እሷ ስለተናገረች ቶሎ መጨረስ አለብህ አያስብልህም። ሁለተኛ ዙር ደቂቃ ቆንጆ ከሆነ ቶሎ መጨረስ አለብህ አያስብልህም። በስንት ጊዜ አንዴ ብልት ሲልፈሰፈስ እሷ ተቆጥታ ተናገረች ማለት ብልት አለመቆም ችግር አለብህ ማለት አይደለም። ስነ ልቦናዊ የሆኑ ነገሮች መታለፍ አለባቸው። የመጀመሪያ ዙር ላይ ቶሎ የሚጨርሱት ነገሮች መታለፍ አለባቸው። አንዳንድ ጊዜ ቀስ ብለው የሚመጡ ነገሮች መታለፍ አለባቸው። እነሱን ነገሮች አለማለፍ ሚስት ማስተካከል ያለባት ነገር ነው እንጂ ባል ስንፈተ ወሲብ አለብኝ ብሎ ደንግጦ ገና በአንድ ግንኙነት ገና በሁለት ግንኙነት መምጣት የለበት። ግን ጧት ማይቆም ከሆነ ቶሎ መጨረስ የሚደጋገም ከሆነ ብልት በየጊዜው የሚልፈሰፈስ ከሆነ የዛኔ አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መጥተህ እንደ አግባብነቱ ምርመራችን አድርገህ ማለት ነው ሕክምና ልናስጀምር እንችላለን። ያኔ እናቴ ቤት እየነበርኩኝ ጉብዝናዬ ቀረ ብሎ አንዱ ክላይንቴ ዛሬ መጣ። እናቱ ቤት እያለ ጭንቀት የለበትም፣ ሀሳብ የለበትም፣ ቤት ኪራይ የለበትም፣ ትዳር የለበትም፣ ልጆች የለበትም። 60% የሚሆኑት የወንዶች ስንፈተ ወሲብ ስለ ልቦናዊ ናቸው። ካለባቸው ጫና፣ ካለባቸው ፍርሃት፣ ማህበራችን ከሚያደርግባቸው ጫና እና ነገሮችን ለማስተካከል ካላቸው ስነ ልቦናዊ ግዴታ ብዙ አይነት ነገር ጭንቀት ሊያስጨንቃቸው ይችላል። ፋይናንስ ያስጨንቃቸዋል፣ የፋሚሊ ጉዳይ ያስጨንቃቸዋል፣ ሚስቴን አስደስታታለሁ ወይ ያስጨንቃቸዋል፣ ምን ያክል ፐርፎርም ማድረግ አለብኝ ያስጨንቃቸዋል። አካላዊም ሆነ ስነ ልቦናዊም ሆነ ፋይናንሻሊ ስቴብል መሆን አለባቸው ተብሎ ትልቅ የሆነ አይነት ነገር ስለሚሰጣቸው ትልቅ የሆነ አይነት ቦታ ስለሚቀመጡ ያንን ነገር ለማሟላት ያላቸው ግዴታ ጭንቀት ውስጥ ይከታቸዋል። ስነ ልቦናዊ የሆኑ ስንፈተ ወሲቦች ብልጭ ድርግም የሚሉ አይነቶች ናቸው። አንዳንድ ጊዜ ይመጣሉ፣ አንዳንድ ጊዜ አይመጡም። ግን ሁሉ ግንኙነቶች ወይም አብዛኛው ግንኙነቶች ላይ ቶሎ መጨረስም ሆነ የብልት መልፈስፈስ ካለ፣ በተለይ ደግሞ ጥርት ያለ እንቅልፍ እየተኛ ጠዋትን ብልት የማይቆም ከሆነ ያ ጊዜ አካላዊ የሆኑ ነገሮች ናቸው። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታችሁ ቼክ መደረግ ትችላላችሁ። ከተለያየ ሴት ጋር ግንኙነት ማድረግ ለስንፈተ ወሲብ ሊያጋልጥ ይችላል ወይ? የስ ለስንፈተ ወሲብ ሊያጋልጥ ይችላል። ግን ያ ስንፈተ ወሲብ አካላዊ ላይሆን ይችላል። ግንኙነት ከተለያየ ሴት ጋር በምታደርግበት ጊዜ የተለያዩ ሴቶች የተለያዩ አይነት የግንኙነት ሪኳየርመንት ነው ያላቸው። የምትጨርስበትን ሰዓት አታውቅም፣ የምትጨርስበትን አይነት አታውቅም እና አዲስን ሴት እንደ አዲስ ነው እየለመድክ ያለው ማለት ነው። ስለዚህ ግንኙነቶች ላይ በሙሉ ጭንቀት መብዛቱ ነው ማለት ነው። ለዛ ነው የቶሎ መጨረስም የብልት መልፈስፈስም ምናምን የሚያጋጥም። እና ደግሞ ለተለያዩ ኢንፌክሽኖች ሊያጋልጣችሁ ይችላል። በተለይ ደግሞ አብራችኋት የምትተኙት ሴት ምርመራ ያላደረገች ከሆነና አንድ አይነት የሆነ የአባላዘር በሽታ ካላት እሱ ነገር ከተጋባባችሁና በተለይ ደግሞ ሳትታከሙት ለረጅም ጊዜ ከቆየ ኢንፌክሽኑ ይሄድና ብልት አካባቢ ያሉ ደም ስሮችን ሆነ ጡንቻዎች ጠባሳ በመፍጠር ለብልት አለመቆም ችግር ሊዳረጋችሁ ይችላል። ስለዚህ በፍጹም ማለት ነው ከተለያዩ ሰዎች ጋር ግንኙነት ማድረግን አልመክርም። አንዳንድ ወንዶች ያላችሁ ግንኙነት ካደረጋችሁ በኋላ ሹልክ ብላችሁ ከቤት የምትወጡ እና ግንኙነት ካደረግን በኋላ መኪና ብንድነዳ ችግር አለ ወይ ብላችሁ የምትጠይቁኝ ሰዎች አላችሁ። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁት ሆርሞኖች ግንኙነት እንደረካችሁና ከዛ በላይ ግንኙነት እንደማያስፈልጋችሁ ብልታችሁ እንዲፈሰፈስ የሚያደርግ እንቅልፍ እንዲላችሁ ድካም እንዲላችሁ የሚያደርግ አይነት ሆርሞን ነው እና ያ ሆርሞን በጊዜ ተለቆ ከዛ በኋላ ሰዓቱን ጠብቆ ተመልሶ የሚወርድ ነው። ስለዚህ ለሁለተኛ ዙር ዝግጁ ትሆናላችሁ። አንዳንድ ሰዎች በልምምድም አንጻር ሊሆን ይችላል፣ ወይም እነዛ የሚለቀቁት ሆርሞኖች በጣም ከፍተኛ ከሆነ የሆነ እንቅልፋቸውን መቆጣጠር የማይችሉት ደረጃ ይደርሳሉ። አንዳንድ ወንዶች በቃ ግንኙነት ከጨረስኩኝ በኋላ ማንም እንደዚህ ቦምብ ቢፈነዳ አልነቃም የምተኛው እንቅልፍ የሚሉ ሰዎች አሉ። የማትቆጣጠሩት አይነት የእንቅልፍ ስሜት ካላችሁ ከግንኙነት በኋላ አንደኛ ለሁለተኛ ዙር ዝግጁነት ጭራሽ አይኖራችሁም። ኤክሰስ ሊሆን ይችላል። እነሱ ሆርሞናችሁ ቼክ አስደርጉት። ከዛ በኋላ ደግሞ መኪና ባትነዱና ባላችሁበት ቦታ ብታድሩ ይሻላችኋል። ግን ለሁለተኛ ዙር ዝግጁነት ልማድ ካላችሁ እንቅልፋችሁ በጣም የሚያስቸግራችሁ ካልሆነ ችግር የለውም። ጨረሳችሁ ማለት ነው መኪና መንዳት አትችሉም ማለት አይደለም። ተሯሯጦ ከመውጣት ማለት ነው። 2-3 ዙር ግንኙነትን ማድረግ ራስን ማለማመድ በጣም አሪፍ የሆነ ነገር ነው። ግን አንዳንድ ሰዎች አላችሁ ደግሞ ጭራሽ ለሁለተኛ ዙር ዝግጁነት የማትሆኑ ጭራሽ ከቁጥጥራችሁ በላይ የሆነ ድካም ያላችሁ እና ብልታችሁ ብትታገሉት ለሁለተኛ ዙር ዝግጁ ሆነ ብትሉ ራሱ
ልፍስፍስ የሚሆን በተለይ ደግሞ ለመጀመሪያ ዙርም ያን ያክል የሚያስደስት አቋቋም ከሌለው የዛኔ ስንፈተ ወሲብ ሊኖርባችሁ ስለሚችል መታችሁ ሆርሞናችሁን፣ ደም ስራችሁን፣ ጡንቻችሁን፣ ነርቫችሁን እንዳግባቡ ቼክ አድርገን አግባብ ያለውን ሕክምና ልናስጀምራችሁ እንችላለን። ግለ ወሲብ ስናደርግና በአካል ግንኙነት ስናደርግ ጣዕሙ ይለያያል። ለምን? የግለ ወሲብ በጣም ይጣፍጣል። ጭንቀት ስለሌለብህ፣ አጠገብህ ማስደሰት ያለብህ ሴት ስለሌለች፣ ኃላፊነት ስለሌለብህ፣ አላስደሰትከኝም፣ ቶሎ ጨረስክብኝ፣ ብልት የተልፈሰፈሰ ምናምን ብላ ምትልህ ሴት ስለሌለች፣ ጭንቀት ስለሌለው ነው። ሁሉ ወንድ ነው የሚለው ሴጋ ይጣፍጣል ይላል። ከዛ በኋላ ቀስ ብሎ 1 2 ቀስ ብዬ ጀምራለሁ ይባልና ብልት እስቲሞት ድረስ፣ ጡንቻ እስቲሳሳ ድረስ፣ ደም ስር እስቲበላሽ ድረስ፣ ነርቭ እስቲሞት ድረስ፣ ሆርሞን እስቲዛባ ድረስ፣ ለጭንቅላታችሁ ቶሎ መጨረስ እስታስተምሩ ድረስ፣ ሱስ እስቲይዛችሁ ድረስ ትቀጥሉበታላችሁ። የዛኔ ለስንፈተ ወሲብ ያጋልጣቸዋል። ዞሮ ዞሮ ሴት መፈለግህ አይቀርም። ዛሬ ባትፈልግ ነገ ትፈልጋለህ። አንድ ወንድ ትዳር መመስረቱ ግዴታ ነው። የዛኔ ግን ቶሎ ትጨርሳለህ። ብልት ይልፈሰፈሳል። ኮተቱ ብዙ ነው የሚሆነው። ሴጋ መምታት ለስንፈተ ወሲቦች የመጀመሪያ አጋላጭ የሆነ ነገር ነው። ስለዚህ ሴጋ መምታት ልትጀምሩ ያስባችሁ ተዉ። ቀስ ብያን በሳምንት አንዴ ችግር የለው የምትሉ ተዉ። የጀመራችሁ አቁሙ። ከዛ በኋላ ደግሞ ጀምራችሁ ስንፈተ ወሲብ ያመጣባችሁ ወንዶች መታችሁ መታከም ትችላላችሁ። በምታምነው በማንኛውም ሃይማኖት ሄደ እግዚአብሔርን ተመስገን በል። ጧጧት ይቆማል። ምን ላርገው? ጤነኝነት ነው። የስ ጤነኝነት ነው። አንድ ወንድ ብልቱ እንዲቆም ነው የምንፈልገው። ብልት አካባቢ ያሉት ጡንቻዎች በደንብ እንዲመገቡ፣ ቴስቴስትሮን ከፍ እያለ እንደሆነ፣ ብልት አካባቢ ያሉት ጡንቻዎች፣ ነርቮች፣ ደም ስሮች ሁሉ ነገር ሰላም እንደሆኑ፣ ማክሲመም ጤነኛ እንደሆኑ፣ ሰላም እንደሆነ የሚያሳዩ ነገሮች ናቸው። ብልት የማይቆምለት ነው እየተሰቃየ ያለው። ጠዋት የማይቆምለት ለግንኙነት ቆመ ስል ልፍስፍስ፣ ሴት ልጅ ብልት ውስጥ ለመግባት ያክል ጥንካሬ የሌለው ያኔ ነው አንድ ወንድ ጤነኝነት የለው የምንለው። ያኔ ነው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ የምንለው። ቶሎ መጨረስ ያለበት ባል ካለሽ ማድረግ ያለብሽ ነገሮች እነዚህ ናቸው። ስለዚህ ባሎች ለሚስቶቻችሁ ሼር አድርጉላቸው። መጀመሪያ የቶሎ መጨረስ በትክክል አለበት ወይ ነው። የመጀመሪያ ዙር ማንኛውም አይነት ወንድ ቶሎ ነው የሚጨርሰው። የመጀመሪያ ዙር ብዙ ሴቶች ሲጨርስ ስለሚያናድዳቸው ለሁለተኛ ዙር ዝግጁነትም ሆነ ምንም አይነት ሞራል አይኖራቸው። ሁለተኛ ዙር ግን ብታደርጉ ኖሮ ሊቆይልሽ ይችል ነበር። ግን ከመጀመሪያ ዙር በኋላ ሪያክት አደራረግሽ ሜቢ ሞራሉን ሊገል ምናምን የሚሆን ነገር አይነት ሪያክት ካደረግሽ ለሁለተኛ ዙር ዝግጁ አይሆንልሽም። ግን የመጀመሪያ ዙርን አልፈሽ ሁለተኛ ዙር ግንኙነትም እያደረግሽ አሁንም ቶሎ መጨረስ ካለበት አንደኛ የጭቅጭቅ መንስኤ መሆን የለበትም። አይኖ ትጎጃለሽ፣ ግን በትዳር ላይ ደግሞ ማለት ነው እንደዚህ አይነት ሳክሪፋይሶች እና እንደዚህ አይነት መሰጠቶች መኖር አለባቸው። ስለዚህ ምን ታደርጊያለሽ? ካልም በሆነ ሴትነትሽን ተጠቅመሽ በጣም ረጋ ባለ መንገድ እንዲታከም ወደ እኔ ትልኪዋለሽ እንጂ ጭቅጭቅ በፈጠርሽበት ቁጥር፣ ጭንቀት በፈጠርሽበት ቁጥር፣ በተለይ ደግሞ አልጋ ላይ ቶሎ ከጨረሰ በኋላ በስሜት ሆነሽ የማይሆን ንግግር ከተናገርሹ ስነ ልቦናውን ትጎጃዋለሽ። ስለዚህ በአካል ቀስ ብለን በቀላሉ ልናስተካክለው የምንችለው ቶሎ መጨረስ ስነ ልቦናዊ ሆኖ ይቀመጥብናል ማለት ነው። ስለዚህ ቶሎ መጨረስ ያለባችሁ ወንዶች ይሄንን ቪዲዮ ላኩላቸው ለሚስቶቻችሁ። እናንተ ደግሞ መታከም ከፈለጋችሁ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቅጠሮ ማስያዝ ትችላላችሁ። በሬጉሊ ጊዜ